እምነት ለምን እንቀባለን? በቤተ ክርስቲያን ከሚደረጉ ወይም ደግሞ ሄደን ከምንገለገላቸው ነገሮች አንዱ እምነት መቀባት ነው። እንግዲህ በቤተ ክርስቲያን እምነት መቀባት መጀመሪያ የሚያሳየው ትሕትናን ነው የሚያሳየው። አባታችን አብርሃም አበ ብዙኃን ተብሎ ተጠርቶ እግዚአብሔር አምላካችንም ደግሞ በጣም ያከበረው ደገኛ አባት ነው። ነገር ግን ራሱን ሲጠራ እኔ ትቢያ አፈር መሆን አብርሃም ብሎ ነው የሚናገረው። የእግዚአብሔር ባሪያ እያለ ይናገራልና ይሄኛው ትሕትናን የሚያሳይ ነው። አባታችን ቅዱስ ዳዊትም በእግዚአብሔር ዘንድ እንደ ልቤ የተባለ ኃጢአትና በደል በሰራ ጊዜ ግን ማቅ ለብሶ ትቢያ ነስንሶ አፈር ላይ ደፍቶ ነው እኔ ኃጢአተኛና በደለኛ ነኝ እያለ ሲያለቅስ የሚታየው። እንዲሁ ደግሞ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ እስራኤላውያንን ሲያስተምራቸው ወየውልሽ ቤተ ሳይዳ ወየውልሽ ኮራዜ፣ በአንቺ የተደረገው ታምር በሌላ ስፍራ ተደርጎ ቢሆን ኖሮ ማቅ ለብሰሽ ትቢያ ነስንሰሽ ንስሐ በገባሽ ነበር እያለ ያስተምራቸው ነበር። ስለዚህ እኛም ደግሞ እምነቱን ስንቀባ ትሕትናን ልክና አብርሃም እኛ አፈር ነን እንዳሉት እኛም ያንን ትሕትና በእግዚአብሔር ፊት ቆመን እያሳየን እንደሆነ ማሳያ ነው። ሌላኛው እምነት የምንቀባው ለድነተ ስጋ ይሆነን ዘንድ ነው። ሰው ሲያመው ያመመው ቦታ እምነት እየተቀባ ይፈወሳል። ይሄም ደግሞ መጽሐፍ ቅዱሳዊ ነው። ለምሳሌ በሁለተኛ ነገሥት ምዕራፍ 5 ላይ ስለ ሶሪያው ንጉስ ንህማን ተጽፏል። ይህ የሶሪያው ንጉስ እንግዲህ ንጉስ ሆኖ ሳለ ነገር ግን ሰውነቱ በቁስል በለምጽ ሲደቅበት ወደ ዮርዳኖስ ወደ ኤልሳ ዘንድ ሄዶ በዮርዳኖስ ውሃ ታጠብ ወይም ተጠመቅ ሲለው ከዛ ተጠምቆ ድኗል። ነገር ግን ወደ ሀገሩ ሊመለስ ሲል እንደው አባቴ ኤልሳ እባክህን ወደ ሀገሬ ስመለስ 2 ጭነት የበቅሎ አፈር ወይም ደግሞ 2 የበቅሎ ጭነት አፈር እንደወስድ ፍቀድልኝ ብሎ ኤልሳ ያለበትን ስፍራ የተባረከ እንደሆነ አውቆ አፈሩን ወደ ሀገሩ ይዞ ሄዶ ሌሎችንም ደግሞ ሊፈውስበት እሱም ደግሞ ሊጠቀምበት እንደለመነ በመጽሐፍ ቅዱስ ተጽፎ ይገኛል። ስለዚህ ኤልሳ የነበረበት ቦታ እንደዚህ ተባርኮ ድውያንን የሚፈውስ ከሆነ እኛ ደግሞ ዛሬ በቤተ ክርስቲያን ተገኝተን የምንቀባው እምነት ምን ያህል እንደሚፈውስ ይሄ ማሳያ ነው። ምክንያቱም ኤልሳ ያለበት ስፍራ እንደዛ ተባርኮ ህሙማንን የሚፈውስ ከሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ በአካል እየተገኘበት ስጋው እየተቆረሰ ደሙ እየፈሰሰ እየተፈተተ እየተበላ እየተጠጣ ቅድስት ቤተ ክርስቲያን ላይ የሚገኘው ደግሞ አፈር ምን ያክል እምነት እንደሚፈውስ ማሳያ ነውና እኛም ደግሞ ከጥንት አባቶቻችን ተምረን ዛሬም በእምነት ሆነን እምነት እየተቀባን ጸበሉን እየጠጣን እየተጠመቅን ድነተ ስጋ እንድናገኝ አምላካችን እግዚአብሔር ሚስጥሩን ገልጦልን ሁላችንም ይሄን እንድናደርግ እሱ ይርዳን።